ሰላም ውድ አድማጮቻችን እንደምን ቆይታችኋል? አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ 8 ቀን የምርመራ ጊዜ ተፈቀደ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ሚያዝያ 11 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉን ከተለያዩ ተቋማት ማስረጃዎችን የሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎ የጥቅም ትስስር የሚገልጽ ማብራሪያ ለችሎቱ አቅርቧል። ሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውና የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህ መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉት ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል። ዶክተር ቴድሮስ በጎጃም በጤና ባለሙያዎች ላይ የተፈጸመውን ግድያ አወገዙ። ገለልተኛ ምርመራ እንዲደረግም ጠየቁ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ሜጫ ወረዳ በ3 የጤና ባለሙያዎች ላይ የተፈጸመውን ግድያ በጽኑ ማውገዛቸውን ገለጹ። ዋና ዳይሬክተሩ ድርጊቱን አስመልክቶ ባወጡት መግለጫ በጉዳዩ ላይ ገለልተኛ አካል ምርመራ እንዲያደርግ ጥሪ አቅርበዋል። ዶክተር ቴድሮስ እንዳመለከቱት የጤና ባለሙያዎች በማንኛውም የግጭት ወቅት ጥበቃ ሊደረግላቸው የሚገባና ለሰዎች ሕይወት መታደግ የሚሰሩ ወገኖች ናቸው ብለዋል። የጤና ባለሙያዎችን በማንኛውም ጊዜ ጥበቃ ሊደረግላቸውና ለሚያስፈልጋቸው ሰው ሁሉ ሕይወት አድን ስራዎችን ሊያከናውኑ ይገባል ሲሉም አሳስበዋል። ፕሬዚዳንት ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጡ። ስምምነቱ እስኪከበር ጦራችንን ከቀጠናው እናስወጣም አሉ። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአሜሪካ የጦር መርከቦች፣ አውሮፕላኖች እና ወታደራዊ አባላት በኢራንና በዙሪያ ባለበት እንደሚቀጥል በዛሬው ዕለት አስታወቁ። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መግለጫ ኢራን በቅርብ የተደረሰውን እውነተኛ ስምምነት ሙሉ በሙሉ ተግባራዊ ማድረጓ እስኪረጋገጥ ድረስ ወታደራዊ ኃይሉ ከቀጠናው እንደማይነቃነቅ በግልጽ አስታውቋል። ፕሬዚዳንቱ በመግለጫቸው ላይ አሜሪካ አስፈላጊ የሆኑ ጥይቶችን፣ የጦር መርከቦችን እና ቀደም ሲል በከፍተኛ ሁኔታ የተዳከመውን ጠላት ዳግም ለመደምሰስ የሚያስፈልጉ ማንኛውም ወታደራዊ ግብዓቶች ዝግጁ አድርጋ እንደምትቆይ ገልጸዋል። ይህ እርምጃ ስምምነቱ በተገቢ ሁኔታ መከበሩን ለመከታተልና ቁጥጥር ለማድረግ አስፈላጊ መሆኑን ፕሬዚዳንት ትራምፕ አክለው አስረድተዋል። በመጨረሻም ፕሬዚዳንቱ በሰጡት ማስጠንቀቂያ ኢራን የተደረሰውን ስምምነት የማታከብር ከሆነና የማታስከብር ከሆነ አሜሪካ ከዚህ ቀደም ከነበረ በበለጠ ሁኔታ እና በከፍተኛ ደረጃ ወታደራዊ እርምጃ እንደምትወስድ አስታውቋል። ይህ መግለጫ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የወጣ መሆኑን አሳሳቢ አድርጎታል። የአዲስ አበባ ሙስሊም ወጣቶች ማህበር ዓለም ለሀገር ክብር በክብርና በጀግንነት የመቆምን ሙሉ መልክ በትናንትናው ዕለት ተመለከተች። የፋሽስቶችን ተራ ማስፈራሪያ ችላ ብሎና ልብን በአላህ እምነት አበርትቶ መጽናትን የሰልማን አልፋሪስ አይበገሬ ልጆች በፐርዥያ ምድር አሳዩን። ውስጣዊ ልዩነቶችን ወደ ጎን አድርጎ ከምንም በላይ ቅድሚያ ሊሰጠው ለሚገባው ሉዓላዊነት ከደምና አጥንት ለሰረጸ የአገር ፍቅር በኢማን ኃይል በተባበረ ክንድ መጀገን ያለውን ዋጋ በተጨባጭ ያየንበት ታሪካዊ እውነት። ሌላው ዓለም ላይ ሰው ነፍሱን ከአገሩ አስቀድሞ በሚሸሸግባት ምድራችን ፋርሳውያኑ ልጆቻቸውን ሳይቀር ይዘው ለሀገራቸው መስዋዕትን ለመሆን አደባባይ የተገኙበት ክስተት በታሪክ መዝገብ ላይ በደማቅ ቀለም ተከትቦ ሲዘከር ይኖራል። እንደ ሀገር እኛ ኢትዮጵያውያንም ትልቅ ትምህርት ልንቀምስምበት የሚገባ አጋጣሚ ነው። እርግጥ ነው በርካታ የማንግባባባቸው ጉዳዮች አሉ። ነገር ግን በሀገራችን ጥቅም፣ ሉዓላዊነትና ክብር ጉዳይ በጋራ በአብሮነት ጸንቶ መቆም በሚያሻበት ሰዓት አብሮን ሊያቆመን የሚያስችል መሰረት መገንባት ይኖርብናል። አላህ ለዓለማችን ሰላሙን እንዲያመጣልንና የበዳዮችን እጅ እንዲይዝልን እማጽናለሁ። አዲስ አበባ ሙስሊም ወጣቶች ማህበር